أن محمدا رسول الله. ورسول الله. ما شاء الله ጨርሰሃል። ለአላህ ምስጋና ይገባው። ሙስሊሙን አልከዚህ በኋላ አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማራል ከአላህ ዘንድ። አላህ ምን ያደርግለታል? ሰው ለሰለመ ሰው ከተባለ የመጀመሪያ የሚያደርግለት ያለፈ ኃጢአቱን ሁሉ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። ይህን ሲናገር አላህ በቁርአን ላይ ምን አለ? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? በሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢን የንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው ከአሁን ካሉበት ከክህደታቸው ከተቆጠቡና ከተመለሱ ወደ እኔ ያለፈውን ኃጢአታቸውን ሁሉ እምርላቸዋለሁኝ እያለ ይናገራል። እና አንድ ሰው ወደ እስልምና ሲገባ ጊዜ ያለፈ ኃጢአት ሁሉ እንደሚማርለት ያጸድቃል ኢስላም። በቀጣዩ ዓለም ምን ያገኛል ለሰለመ ሰው ከተባለ የዘላለማዊ ሀገር የሆነችዋን ጀነትን። አላህ ቃል በቃል በርካታ ቦታ ላይ ይህንን ይናገራል። በቁርአን ላይ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ በአናቅጾቼ አምነው ሙስሊም የሆኑትን ጀነትን ግቡ ነው የምላቸው እያለ ይናገራል። በሌላ ቦታ ላይ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ አበዳ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን የጀነትን ጸጋ ልሰጣቸው ቃል እገባላቸዋለሁ እያለ ይናገራል። በእርሷም ውስጥ ለዘላለም ዘውታሪ ሲሆኑ አለ። ይህም የእኔ የአላህ ቃል ነው እያለ ይናገራል። እርሱ አላህ አሸናፊና ጥበበኛ የሆነ አምላክ ነውና ይላል። እሺ ወንድማችን ስሙ ማን ነበር? ደኑ። ማን? ዴኑ። እሺ ዴኑ፣ ደስ የሚል ይሄ ሙስሊም ስም አለ አንተ የምትወደው ወይንስ እኛ እናውጣለህ? ወይስ በቃ እናንተ ያውጡ። እሺ ደስ የሚል እኔ ደስ የሚል የሙስሊም ስም ዛሬ ደግሞ ማን እንበል? አብዱልከሪም ወይንም ደግሞ ማሻአላህ ማሻአላህ አብዱልከሪም ይሁን። ከሪም ማለት ከአላህ ስብሐነሁ ወተዓላ ስሞች መካከል አንደኛው ስሙ ነው። አልከሪም ቸር ማለት ነው። ቸሩ አምላክ ይሁን እሱ በቃ ይሁን እሱ ወዶታል። ማሻአላህ አብዱልከሪም ነው ስሙ። ወንድማችን ስለ ውዱ አደራረግና ስለ ሱረት አሰጋገድ አስተምረው ከአንተ ጋር አብሮ ይስገድሽ። ወንድማችን ኢሳ መርሃባ ሁሱ መርሃባ ጀዛኩም አላህ ኸይር ሁሱ እናመሰግናለን። ማሻአላህ አብዱልከሪም ማሻአላህ ማሻአላህ ማሻአላህ። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እኔ ኔትወርክ እያቆራረጠብኝ። ወይኔ አጠፉ። ኔትወርክ እያቆራረጠብሽ ነው? ኢጆል ልቀጥል። ኢጆል የሚለው ማን ነበር? የሀገራችን ቋንቋዎች የተረሱት ቋንቋዎቻችን። ኢጆል ወይ ምንድን ነው? ጃል እንደዛ ነገር። እሺ የጀመረ ሰው አለ መሰለኝ ጥያቄ። ቀጥሎ አንዴ ነባ እና እኔ ነኝ። እሺ ቀጥይ። እሺ ቢንት ባባ ቀጥይ ጥያቄ። በቅርብ የሰለሙ አሉ ማለት ነው ከቤተሰቦቻችን ማለት ነው። ሁለት ያኔ ባልና ሚስት ናቸው፣ ግን ከዛ በፊት ወልዶ አሉ ማለት ያለ ኒካ ማለት ነው።
ያኔ አርግዛ ተነስታ ከዛ ነው ያገባት ያኔ ሳይሰልሙ በፊት። እሷ ልጅ ደግሞ ሴት ናት፣ በነሱ ላይ አጅነቢይ ናት በአባቷ ላይ። እነዚህ ሰዎች እንደ በኩፍር ዓለም እስልምና እንደዛ ነው። አሁን እሺ፣ በኩፍር ዓለም እያሉ ነው በክህደት ዓለም እያሉ ስለሰሩት ኃጢአት አይጠየቁም። የዛኔ አሕካም ልእስላም በእነርሱ ላይ አልወረደም፣ ግዴታ እንትን አልሆነባቸውም። የሚሰሩትንም ኃጢአት እንደ ኃጢአት አይቆጠርም ስላለፈው። ስለዚህ ልጃቸው ነች። ከሰለሙ በኋላ ነው የእስላም ህግ እነርሱን የሚመለከተው። ሙስሊም ከሆኑ በኋላ ያለ ኒካህ ሰውየው ሂዶ ቢወልድ ሙስሊም ነኝ እያለ የዛኔ ነው እንጂ በክህደት ዓለም ስለሰሩት ኃጢአት አላህ ሱብሓነሁ ወተዓላ አይጠይቃቸውም። ስለዚህ ልጃቸው ነች። ኦኬ። ስለዚህ አጅነቢይ አይደለችም ማለት ነው። ያኔ ያለፈው ኃጢአታቸው ስለተማረላቸው ማለት ነው። ሁለተኛ ጥያቄ ደግሞ ማለት ነው እኔና ጓደኛ የሆነ እንትን ምንድን ነው የሚባለው ነዝር ነው የሚባለው እንደዛ ነበርን እና አሁን ያኔ 50 ምስኪን እናበላለን ብለን ነበር። አሁን ከእሷ ጋር እናወራም። እሷ ብር የላትም አሁን ላይ። እኔ ባወጣላት ይደርስላታል ከኔው ጋር አንድ ላይ ይቻላል። ሶስተኛ ጥያቄ ደግሞ ማለት ነው ደጃል አባት አለው እንዴ? ደጃል ሁወ ሚን በኒ አደም ከአደም ልጆች ነው። አዎ፣ ስለዚህ እናትና አባት አለው። ከነዚያ ያመፀ አካል ነው። ከነዚያ ነው ከአደም ልጆች ነው። ሁወ ሚን በኒ አደም ከአደም ልጆች ነው። ይመጣሉ ያኔ እነሱማ የሉም። ልክ ከሰው ልጆች ሆኖ እናትና አባት ኑሮት አረመኔ መጥፎ ሰው የለም። እናትና አባቱ ለዘላለም መኖር አለባቸው። እሱ ደጃል ሁወ ሚን በኒ አደም አቡሁ ወኡሙሁ ገይር መውጁድ በህይወት የሉም። እነሱ እንደ ማንኛውም ሰው ሞተዋል። እሺ፣ በመጨረሻ ጥያቄ እኔ እንደማውቀው አይሻና ነቢያችን ሰለላሁ ዐለይሂ ወሰለም ሲወዳደሩ ሩጫ አይሻ ነበር መጀመሪያ የቀደመችው። ባላ ላይ ነው አይደል ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙት? ኦኬ፣ ያኔ ተከራክረን ነው ጠየቅ። ጀዛከላሁ ኸይር። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ቤት ውስጥ ያጫወቷቸው ነበር። ሚስቶቻቸውን ፈታ ነበር የሚያደርጓቸው። ቤት ውስጥ ሲመጡ ዝም ብለው በቃ የሆነ ራሳቸውን ካባ ያደርጉም ነበር። የሚገርማቸው ቤት ውስጥ ሲመጡ የቤት ውስጥ ስራ ይሰሩ ነበር። እናታችን አይሻ ተጠየቀች ከዕለታት አንድ ቀን ማ ካነ ነቢ ሰለላሁ ዐለይሂ ወሰለም የፍዐሉ ፊ በይቲሂ ያ አይሻ ተብላ ተጠየቀች። ቤታቸው ውስጥ ምን ነበር የሚሰሩት ነቢ ሰለላሁ ዐለይሂ ወሰለም ስትባል ጊዜ ካነ ፊ ኺድመቲ አህሊ በይቲሂ አለች። ቤተሰቦቹን ያገለግል ነበር ብላ ነው የተናገረችው። ቤት ውስጥ ገብተው ይሄ ሴት ስራ ነው ምናምን አይሉም ነበር። የጎደለ ነገር ካለ ያግዙ ነበር። ወካነ የሕሊቡ ሻት ቢነፍሲሂ ብላለች። እንዳው ወተት መታለብ ካለበት ራሳቸው ወጥተው ያንን ነገር ካልታለበ ቤት አልበው ያመጡና ያስገባሉ አለች። እና ቤት ውስጥ ገብተው ነቢያችን ሰለላሁ ዐለይሂ ወሰለም እንደ አዛዥ አይሆኑም ነበር። ራሳቸው እንዳውም ታዛዥ የሆኑ ነበር ሁሉ ለሚስቶቻቸው። አነስ ብኑ ማሊክ ሲናገር ኸደምቱ ረሱሉላህ ሰለላሁ ዐለይሂ ወሰለም 10 ሲኒን ፈማ ቃለ ሊ የውመን ሊመ ፈዐልተ ከዛ ሀለ ፈዐልተ ከዛ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ቤታቸው ለ10 ዓመት ያክል አገልግያቸዋለሁኝ። አንድም ቀን ግን ለምን እንዲህ አላደረክም፣ ለምን እንዲህ አታደርግም ብለው ተቆጥተውኝ አያውቁም ነበር አለ። ራሳቸው ያደርጉት ነበር ያን ነገር። ገብታችኋል? ያ ከዚህ በተጨማሪ ደግሞ ሚስቶቻቸውን አቆላምጠው ነበር የሚጠሯቸው። እንደው ዝም ብሎ እንዲሁ በግርድፍ አይጠሯቸውም ነበር። አቆላምጠው ያ ዓኢሽ ያ ሑመይራ እያሉ ይጠራት ነበር። ወኢን ካነ ፊህ መቃል ሊበዕድ አህሊ ልዕልም። እና ሌላው ነገር ያጫውቷቸው ነበር። እናታችን አይሻ ስትናገር አንዴ ከዕለታት አንድ ቀን ተሳበቅና አነ ወረሱሉላህ ሰለላሁ ዐለይሂ ወሰለም ፈሰበቅቱሁ ثم ተሳበቅና ፊ اليوم الثاني يعني فسبقني فقال يا عائشة هذه بتلك። ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጋር ቤት ውስጥ ሩጫ ተወዳደረን አለች። ነቢይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ሁሉ ታላቅ ደረጃ እያላቸው የአደም ልጆች ሁሉ ዋና አለቃ ሆነው ሳሉ የዘመናቸው ንጉሥ ሆነው ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ከማጫወት አያፍሩም ነበር። ቤት ውስጥ ሩጫ ይወዳደሩ ነበረ። ከአይሻ ስትናገር ከዕለታት አንድ ቀን ተወዳደረን አለች። ፈሰበቀኒ ያኒ በለጡኝ አለች። ይቅርታ በለጠች እናታችን አይሻ መጀመሪያ ላይ እርሷ በለጠች። ገብታችኋል አይደል? በሌላ ጊዜ ደግሞ ያኒ በጣም ሰባሁኝ ወፈርኩኝ እና የዛኔ ደግሞ ተወዳደረን እርሳቸው በለጡኝ አለች።
አንድ እኩል ሆኖ አይደለ? ፈልተፈተ ኢለየ ፈቃለ ሊ ሃዚህ ቢትልከ ዓኢሻ። ከዚያም ፈገግ ብለው ዞሩና ዓኢሻ ሆይ ያሁኑ በባለፈው ይጣጣ ብለው ተናገሩኝ አለች። የዛኔ አሸንፈሽ ነበር፣ አሁን አሸነፍኩሽ፣ እኩል ሆነናል ማለት ነው ብለው ፈገግ ብለው ይህን ተናገሩኝ አለች። ይህን ያክል ተጫዋች ነበሩ ነቢ ሰለላሁ ዐለይሂ ወሰለም። ይህ ብቻ አይደለም፣ የሌሊት ወቅት ላይ ይዘው ይወጡና በር ላይ ቁጭ ብለን ወደ ሰማይ እያየን እንጫወት እናወራ ነበር አለች። ሌሊት ላይ ወጣ ብለህ ሚስትህን ከዋክብቶችን እያየህ በዚያ ረጋ ባለበት ወቅት ሰዓት ሚስትህን ታወራለህ? እንደዚህ ታደርጋለህ? ነቢያችን ሰለላሁ ዐለይሂ ወሰለም በጣም የፍቅር ሰው ነበሩ ለሚስቶቻቸው። በጣም የፍቅር ሰው፣ ፍቅርን የሚረዱ ሁሉ ነበሩ። እናታችን ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸው ሚስቶቻቸው በህይወት ሳሉ ብቻ አይደለም ከሞቱ በኋላ ራሱ ያፈቅሯቸው ነበር። ኸዲጃ ከሞተች በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፍየል ባረዱ ቁጥር ግማሹን ክፍል የፍየሏን ለኸዲጃ ጓደኞች እየሄዳችሁ ሰደቃ ስጡልኝ ብለው ያዙ ነበር። ፍቅራቸውን በወሬ ብቻ ሳይሆን በተግባር ይቀጥሉት ነበር። የኸዲጃ ጓደኞች ዛሬም ቢሆን እርሷ ብታልፍም የሚስቴ ጓደኞች ናቸውና ስጧቸው እያሉ ይልኩ ነበር። ፍቅሯን ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደ ትልቅ የአላህ ስጦታ ይቆጥሩት ነበር። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ቀድ ሩዝቅቱ ሑበሃ፣ እኔ እኮ የኸዲጃን ፍቅር ተለግሻለሁኝ በጣም ትወደኝ ነበር እኮ እያሉ ፍቅሯን በጣም ይረዱላት ነበር። ኢኒ ቀድ ሩዝቅቱ ሑበሃ፣ እኔ የኸዲጃን የሚስቴን ፍቅሬን ተለግሻለሁ። እናታችን አይሻ እንደ ኸዲጃ ምቀናባት ሴት የለችም እስክትል ድረስ ከዕለታት አንድ ቀን ተናገረች። እንዳው ኸዲጃ ኸዲጃ ትለኛለህ፣ በቃ ከኸዲጃ ሌላ ምድር ላይ የተፈጠረ ሌላ ሰው እስካይመስላቸው ድረስ አንቱ የአላህ መልእክተኛ ለምንድን ነው ብላ ጠይቃለች። ሁሉ ኢነሃ ሰደቀትኒ ሒነ ከዘበኒ የናስ ወኢነሃ ሳወትኒ ሒነ ረፈضኒ የናስ፣ ሰዎች በካዱኝ ጊዜ እሷ እውን ትክክለኛ ነህ ብላ ከጎኔ ቁማ ነበር። ሰዎች እኔን ደግሞ አንረዳም ባሉኝ ጊዜ እርሷ በሁሉ ነገሯ ከእኔ ጎን ረድታኝ ነበር፣ ቁማ ነበር። ሰዎች በጠሉኝ ጊዜ እርሷ ፍቅሯን እና ውዴታዋን ሰጥታኝ ነበር እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃን ከሞተች በኋላ ራሱ ፍቅራቸው በጣም ፊታቸው ላይ ይስተዋል ነበር፣ በሚስቶቻቸው ላይ ቅናት እስኪታይ ድረስ አያቸው አይደለ? እና ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር እንደዚህ ነበሩ። ምግብ ተሰራ አይደለ? ከተመቻቸው ይበላሉ፣ ካልተመቻቸው አይናገሩም ነበር፣ አይወቅሱም ነበር። አቡ ሁረይራ ሲናገር ምን አለ? ማ ዓበ ረሱሉላህ ሰለላሁ ዐለይሂ ወሰለም ጠዓመን ቀጥ ኢንሽተሃሁ አከለህ ወኢን ከሪሃሁ ተረከህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምግብን አነውረው አያውቁም፣ ወቅሰው አያውቁም። ከቀረበላቸው በኋላ ከተመቻቸው ይበሉታል፣ ካልተመቻቸው ይተውታል። አላለቀ በቃ። አንቺ እንደዚህ ምንድን ነው እንደዚህ አድርገሽ ሰርተሽ አይሉም ነበር። በጣም አይናፋር ነበሩ። አይናፋርነታቸው ደረጃው ሲገለጽ ልክ ጫጉላ ቤት ገና የመጀመሪያ ቀን እንደገባች ሴት ምን ያክል አይናፋር ነቻችን ልጅ አስባችሁታል? ይህ ነው እና በጣም አይናፋር እንደነበረች ሴት ልጅ እንደሆነች ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ልክ ነበሩ ማለት ነው። እሺ እና ይህን ይመስላል። ይሄ ቀን ይቀጥል።